የኢትዮጵያ እግር ኳስ እንግዲህ በእንደዚህ አይነት መልኩ ነው ያለው። ይኸውላችሁ ይሄ ሁሉ ደጋፊ አገር አቋርጦ ለነገው ለዛሬው ጨዋታ ከወላይታ ሶዶ እንዲሁም ደግሞ ከሲዳማ ክልል ተሞ መጥቶ ነበር እና ሌሊት 5 ሰዓት ላይ ነው የኢትዮጵያ እግር ኳስ ፌዴሬሽን ጨዋታውን በዝግ ስቴዲየም ነው ማካሄደው ያለው። ይህን ያህል ምን አለ? ምንድን ነው የተፈራው? ስለ እግር ኳስ እኮ እንደዚህ ነው። ኳስ እኮ እንደዚህ ነው። ስቴዲየም ጢም ብሎ ሞልቶ ሰው ሲመለከት ነው ኳስ ፍቅሩም ሁሉም ነገሩ ያለው ማለት ነው። እና በዚህ ደረጃ የኢትዮጵያ እግር ኳስ ዘግጧል ነው የምልህ። ደጋፊ ይሄ ሁሉ ደጋፊ ሲመጣ አገር ተጨነቀች ወይስ ምንድን ነው የፈሩት ነገር? እኔ አልገባኝም። የኢትዮጵያ እግር ኳስ ፌዴሬሽን በዝግ ስቴዲየም የሚያደርግ ከሆነ ከአንድ ቀንና ከሁለት ቀን በፊት ቀድሞ ማሳወቅ ይችል ነበር እና ይሄ ሁሉ ደጋፊ ከመጣ ሌሊት 6 ሰዓት ላይ መግለጫ አውጥቶ ጨዋታውን እንደ ነገ ሊደረግ ሰዓታት ሲቀሩት ጨዋታው በዝግ ስቴዲየም ነው የማደርገው ከአቅሜ በላይ የሆነ ጉዳይ ገጥሞኛል ማለት በጣም ይገርማል። ብቻ ማስተዋል ከሆነች ይሄን ነገር የምታዘው እሷ ከሆነች እንትን የምትለው ይኸው በዚህ መልኩ ተበለሻሽቷል ነው የምላችሁ። የሀገራችን ኳስ በዚህ መልኩ ዘግጧል ነው የምላችሁ። አሁንም ተስፋ ሳይቆርጡ መንገድ ላይ የነበሩም ደጋፊያን እንደምንም ብሎ አዲስ አበባ ገብተዋል። ጨዋታው ይሄ ሁሉ ደጋፊ አገር አቋርጦ መጥቶ ስቴዲየም ከደረሰ በኋላ እዚህ ነው ማደርገው ብለ አዲስ አበባ ላይ ተጠርቶ ይሄ ሁሉ ደጋፊ መጥቶ እንትን ካለ በኋላ ጨዋታውን በዝግ ስቴዲየም ነው ማደርገው በቴሌቪዥን መከታተል ትችላላችሁ ማለት ለኔ ፌር አይደለም። እስቲ ይሄንን በዚህ ጉዳይ ላይ ሐሳብ ስጡበት። የወላይታ ዲቻ ደጋፊዎችም እንዲሁም ደግሞ የሲዳማ ቡና ደጋፊዎች በዚህ ጉዳይ ላይ ሐሳባችሁን ስጡበት። ይሄ በጣም ለእግር ኳሳችን ጸር የሆነ ነገር ነው። ድንገት ተነስቶ ማንም የሚወስንበት እንትን መሆን የለበትም። ጥበቃም ከሆነ በሚገባው መልኩ መንግስት ጥበቃን አድርጎ ወይንም ደግሞ ለደጋፊ ማህበራትም ተነግሯቸው በስነ ስርዓት ኳሱን እንዲመለከቱ ተነግሯቸው ኳሱን ማድረግ ነው። ኳስ ፍቅር ነው፣ ሌላ ነገር የለም። የተፈራ ነገር ካለ ደግሞ ፍተሻ ነው። አገሪቱ እንግዲህ የሚገራርሙ እንትኖች አሉን። አገር መከላከያን ብትል ፌዴራል ፖሊስን ብትል አሁን ነገሩን በሚገባ አስጠብቆ ጨዋታውን የ91 ደቂቃ ጨዋታ ማድረግ ይቀላል። ይህን ሁሉ ሀገር አቋርጦ የመጣን ደጋፊ ሌሊት ላይ እየተጓዘ ባለበት ሌሊት 6 ሰዓት ላይ መግለጫ አውጥቶ ጨዋታውን በዝግ ስቴዲየም ነው ማደርገው የሚለው መግለጫ ለኔ አልተዋጠልኝም። ትናንትና በውስጥ መስመር የሆነ ነገር ተጽፎልኝ ነበር ብያችኋለሁ። የሀገራችንን ኳስ ለምንድን ነው የማትሰሩት ፉትቦል ኮንተንት ላይ የምትሰሩ ሰዎች ለምትሉን፣ በሀገራችን ኮንተንት ላይ በእንደዚህ አይነት የተረጋገጠ ነገር የለም። ጨዋታው ፊሽካው እስኪነፋ ፊሽካውም ተነፍቶ ዳኛውን ፊሽካውን አስቆመውት ጨዋታው ሊሰረዝ ይችላል። በዚህ ደረጃ የሀገራችንን ፉትቦል መዘገብ አይቻልም ነው። ብቻ የወላይታ ዲቻ መሆናችሁ የሲዳማ ቡና ደጋፊዎች በዚህ ጉዳይ ላይ ሐሳባችሁን ስጡበት። ይሄን ቪዲዮ ኮፒ ሊንክ ሼር እያደረጋችሁ ለሁሉም አዳርሱ። ሪፖስት ይደረግ ነው የምላችሁ። ቤተሰብ ካልሆናችሁ የፕላስ ምልክቷን እየተጫናችሁ ቤተሰብ እንድትሆኑኝ እጠይቃለሁ። አዲስ ነገር ካለ ተመልሶ በዚህ ገጽ ማሳወቃችሁ ይሆናል። ይመቻል።